ደሃ የደሃ ልጅ ምርደ ደሃ ዘረ ደሃ ድሮም ከደሃ ብሎ ይናገራል። አንዳንዱ ማን ነበር ይሄን ያልከው? በእርግጥም ማግኘትም ማጣት ሀብትም ደህነትም ሁለቱም በዚህ ምድር ፈተናዎች ናቸው። ደህነትን ፈልጎ የተወለደ ማንም የለም። ሰዎች ልክ እንደዚህ ድንበር ሲያልፉ አንድ የሚገርመኝ የቁርአን አንቀጽ አለ። ወለው በሰጠ አላሁ ሪዝቀን ሊዒባዲሂ ለበገው ፊል አርድ። የሰው ልጅ አላህ ችሎታውን ርዝቁን ሲሳዩን ሲያደርግለት ድንበር ያልፋል። አዎ ሰዎችን ከመናገር በላይ ድንበር ማለፍ የለም። ግን እንዲህ ያልከው ሰው መሰረትህ ምን ነበር? ጎበዝ ሰው እኮ ወደ ራሱ መሰረት ደግሞ ይመለሳል። ድሆችን መናቁ ማሳነሱ እነሱ አጠገብ ሲመጡ በመሸማቀቁ በእነሱ የተነሳ እኮ የቁርአን አንቀጽ ወርዷል። አበሰ ወተወላ እስቲ በደንብ አድርገህ ከፍተህ ባይሆን በዚሁ አጋጣሚ የምነግርህ ሰዎች ለሐጃቸው ለተለያየ ዱንያዊ ጥቅማቸው እንዲሳካላቸው ከፊሉ ጠንቋይ፣ ከፊሉ ጂኒ፣ ከፊሉ አድባር፣ ከፊሉ ቆሌ ብሎ ያመልካል። አግዙኝ ይላል፣ ከፊሉም ያስቀማል። ምንም አይጠቅምም። ድሆች ሄደ ዱዓቸውን ስትቀበል የተሰበሩ ልቦች መርሐባ ስትል ሐጃ ይወጣል። ከጠንቋዩም ከአድባሩም ከቆሌውም ከጂኒውም እነዚህ ሰዎች የተሰበሩ ልቦች ስለሆኑ በትንሽ ነገር አስደስታቸው ትልቅ ነገር ቤት እንዲገባ ያደርጋሉ። እንደ ኢትዮጵያም ኑሮ እኔ ሚሊዮነር ነኝ ስትል እስቲ ከነፍስ ጋር ሂሳብ ስራና እኔ ሴት ነበርኩ ብለህ ሂሳብ ከሰራ ማንነት እዛ ላይ ታገኛለህ። ደህነት በፍላጎት የሚመጣ ሳይሆን አላህ ሱብሓነሁ ወተዓላ ለሁለቱም ለማግኘቱም ለማጣቱም ፈተና ሲያደርግበት ፈተናውን ከሚያልፉት አላህ ያድርግ። ሳውዲ ላይ የሳውዲ ትልቅ ባለሀብት ከሚባሉት ራጂህ የሚባሉ ሰው ያሉ አሁን በህይወት አሉ። አውቃቸዋለሁ በአካል ሰው 2-3 ዓመት አብሬያቸው ጾም አሳልፌያለሁ። ረመዳን ባንክ ራጂህ የሚባል ትልቁ ባንክ የሳቸው ነው ሳውዲ ላይ ያለው። ዓለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው። ሀብታቸውን ግን ሳይሞቱ ለልጆቻቸው ውርስ አከፋፍለዋል። የልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጪ ድርጅት አድርገውታል። በዓለም ትልቁ የሚባለው ፋውንዴሽን ነው። ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው። ራሳቸውን እዛ ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት። የዓለማችን ትልቁ ሀብታም ትልቁ የነገሳ ማዕከል ያላቸው ሰው ናቸውና ይሄ ሰውዬ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸው። በህይወታቸው ውስጥ የገጠማቸውን ገጠመኝ ሲናገሩ ይገርመኛል። ሰውየው አሉ በህይወታቸው ትልቅ ሰው ናቸው። ወደ 80ዎቹ መጨረሻ 90ዎቹ ውስጥ ያሉ ይመስለኛል። ልጅ እያለሁ ትምህርት ቤት ተማሪ እያለሁ የደሃ ልጅ ነኝ። አስተማሪያችን የፍልስጤን ዜጋ ነው ይላል። ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የረፍት ጊዜ በአመት የሚመጣ የልጆች የረፍት ጊዜና መዝናኛ ፕሮግራም አለ። ለዛ አንድ ብር ክፈሉ ተባለ። 1 ብር መክፈል የሚችል ቤተሰብ የለኝም። ያንን ሁሉም ልጆች ተማሪዎች ከፈሉ፣ እኔ ብቻ ቀረዋል። በጣም ልቤ በህይወቴ ተሰበረ ይላሉ። ያችን 1 ብር ባለማምጣቴና የልቤ መሰበር አይቶ ያስተማሪ ሊያግዘኝ ፈለገና ግን በቀጥታ ማገዝም ደግሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ። ለዚህ ጥያቄ መልስ የሚሰጠኝ ልጅ 1 ብር እሸልማለሁ አለ። ቀላል ጥያቄ ጠይቀኝ፣ ጥያቄውን እኔ መለስኩለት፣ 1 ብሯን ሰጠኛሉ። እዛ ፕሮግራም ላይ ተቀላቀሉ። በህይወቴ እንደዛ ቀን ተደስቼ አላውቅም ይላሉ። አላህ ነገሮችን ለወጠ። ሀብት መጣ። ሀብት ሲያገኙ የሰው የመጀመሪያ የፈለጉት ያን አስተማሪ ነበር። ያስተማሪ የታለ ብለው ሲሉ ጅዳ ውስጥ ነው የሚኖረው። ጡረታ ወጥቷል። ኑሮ ተበላሽቶበታል። ሲያገኙት ከሌ የሚባል ተማሪ ከዚህ ዓመታት በፊት ትምህርት ቤት ላይ ታስታውሳለህ? አስታውሳለሁ። ሞመንቱንም ስነገረው አስታውሳለሁ። ምክንያቱም አረሳው። ምክንያቱም በዛች ስሜት ውስጥ ተፈጥራ የነበረችው ደስታ በህይወቴ ውስጥ ታትማለች፣ አረሳውም እና ልዩ ጊዜ ነበረች ይላቸዋል አስተማሪው። እኔ ለዛች ላደረክልኝ ውለታ ሙካፋ ለዛች የምትሆንልኝ ምንድነው? ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ እና ና ተቀበለኝ ይሉታል። ወስደው ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ዘመናዊ ቪላ፣ ይሄ ቤት ያንተ ነው አሉት። እዛ ቤት ዘመናዊ መኪና ተቀምጧል። ባንክ ውስጥ ይሄን ያህል በመቶ ሺህ የሚቆጠር ሪያል አካውንት ውስጥ አስገብቻለሁ። የሂሳብ አካውንት ላይ ነው ተቀበል። ሰውየው በጣም ነው የደነገጠው። 1 ብር ይሄ ሁሉ ዋጋ አላቸው። ያቺ 1 ብር በህይወት የፈጠረችልኝ